አዶናይ ሰይፉ ሾው ላይ ይቅረብ ብሎ በጣም ብዙዎች ሲጮሁ አንዱ ሪፕላይ ላይ ገብቶ ምን አለ ሰይፉ ራሱ አዶናይ ጋር ይቅረብ ብሎ ኮሜንት አድርጎ በጣም እየሳኩኝ ነበር ዛሬ። ለማንኛውም የሶሻል ሚዲያ ፓወር እንግዲህ እንደዚህ ነው። አንድ ኮንቴንት ክሬተር በዚህ ዘመን ከአንድ ትልቅ የቲቪ ሾው ጋር ይወዳደራል ማለት ነው። ይሄ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ያለ ሀቅ ነው። ለማንኛውም ኮንቴንት ክሬሽን ላይ አንድ ኳድራንት አለ ሁላችሁ መረዳት ያለባችሁ። የሶሻል ሚዲያ ጉዟችሁን በጣም ቀላል ያደርግላችኋል ይሄን ነገር ከተረዳችሁ ማለት ነው። ይሄን ግራፍ ተመልከቱ እና ወደ ላይ የሚያሳየው ቀስት ኢሞሽናል አክቲቬሽን ወይም ኢሞሽናል አሮዛል ነው። ምን ማለት ነው? የሰዎችን ስሜት የመቀስቀስ ኃይል ነው ወደ ላይ ያለው ቀስት። ወደ ጎን ያለው ቀስት ደግሞ ፕሮዳክሽን ኢፈርት ወይም ኮስት፣ ያንን ቪዲዮ ለመቅረጽ የሚያስፈልገው የፕሮዳክሽን ወጪ ማለት ነው። ባጭሩ የሚያስፈልጋችሁ ካሜራ ኤዲቲንግ ምናምን እሱ ነው የሚያካትተው። ስለዚህ አሁን ላይ ሶሻል ሚዲያ ላይ ወደ ላይ ያለው ቢጫው የሚያሳየው የአዶናይን አይነት ኮንተንት ነው ማለት ነው። ሎው ኢፈርት ሃይ ኢሞሽናል አሮዛል ማለትም አሁን አዶናይ የሚሰራቸው አይነት ቪዲዮዎች ማለት መንገድ ላይ ያው ቀርጾ ኤዲት ሳያደርግ ምን ሳያደርግ ነው የሚፖስተው። ነገር ግን እነዚህ ቪዲዮዎች በጣም ፓወር አላቸው፣ ምክንያቱም ሃይ ኢሞሽናል አሮዛል አላቸው። ምን ማለት ነው? የሰዎችን ስሜት የሚቀሰቅሱ ናቸው። እሱ እንግዲህ ታርጌት የሚያደርገው ስሜት ሰርፕራይዝ ወይም ደስታ የምንለው ስሜት ነው ማለት ነው እሱ ታርጌት የሚያደርገው። እና እንደዚህ አይነት ቪዲዮዎች በአንዴ በጣም ብዙ ቪው የማግኘትና ወዲያውኑ ቫይራል የመሆን ፖቴንሻል አላቸው ማለት ነው። ቀጥታ ከሰው ስሜት ጋር የሚገናኙ ሲሆኑ የሰው ስሜት ሲባል ደግሞ የት ነው ያለውት፣ የኔ ተመልካቾች እነማን ናቸው የሚለውን መረዳት ያስፈልጋል። ስለዚህ ኦዲየንሱ ማን ነው ማለት ነው? ኢትዮጵያዊ ምን ሲደረግ ነው ስሜቱ የሚነካው የሚለውን አንደርስታንድ ማድረግ ያስፈልጋል ማለት ነው። ቀጥሎ የምታዩት ደግሞ ቀዩ ሃይ ኢሞሽናል አክቲቬሽን አለው እናም ሃይ ፕሮዳክሽን ኢፈርት አለው ማለት ነው። እንደዚህ አይነት ቪዲዮዎችን ለመስራት በጣም ከባድ ነው። ነገር ግን ከተሳካላችሁ ወጪ አውጥታችሁ በሚገርም ዕቃ ቀርጻችሁ እናም ደግሞ ኢሞሽናል ኮምፖነንቱም ሃይ የሚሆን ከሆነ በጣም ታርጌታችሁ የመምታት አቅም ይኖራችኋል ማለት ነው። ግን ያንን ማድረግ ግዴታ አይደለም ማለት ነው። ሶሻል ሚዲያ ላይ ሰዎች ሞር ፎከስ የሚያደርጉት ኢሞሽን ላይ ነው እንጂ አንተ የቀረስከው በ4K በፉል ኤችዲ በ120 ፍሬም ፐር ሰከንድ በሶኒ ካሜራ ማንም ኬር የሚያደርግ የለም በዚህ ዘመን። አሁን ትልልቅ ድርጅቶች ሳይቀሩ ሶሻል ሚዲያ ላይ ሲመጡ አንድ የተቸገረ በችግሩ ምክንያት የታወቀ ሰው ሲያሳድዱ ነው የሚሉት። ስልክ ቁጥሩን የት ነው የሚገኘው? ከዛ አምጥተው እንግዲህ የፎሎወር ቻሌንጅ ይሉታል። እንደዚህ አይነት ፎሎወር አስገኝልኝ ይሄን ያክል ብር ተሰጣለሁ እና ሰርፕራይዝ ያደርጉታል በትንሽ ገንዘብ ምናምን እና ለድርጅቱ ማስታወቂያ ለመስራት የተቸገረ ሰው ነው የሚፈልጉት። እስቲ ዝም ብሎ አንድ ራንደም መንገደኛ የተቸገረ ሰው ሄዶ እዛ ድርጅት ሄዶ እርዱኝ ምናምን ቢላቸው አይሰሙትም ባጭሩ። ይሄ የሶሻል ሚዲያው ሪያሊቲ ነው። ስለዚህ እንደዚህ አይነት ቪዲዮዎች ሞር ኢሞሽናል ኮምፖነንቱ ላይ ታርጌት የሚያደርጉ ናቸው ማለት ነው። ከታች ያሉትን አረንጓዴዎቹን ኳድራንቶች ደግሞ ላስረዳችሁ። ምንም አይነት ኤፈርት የሌለው አንደኛ፣ ሁለተኛ ደግሞ በዛ ላይ ምንም አይነት ኢሞሽናል አክቲቬሽን የሌለው የሰው ስሜት መቀስቀስ የማይችል ቪዲዮ ወይ አያስደስት ወይ አያሳዝን ወይ አያስቅ ወይ አያስገርም ወይ አያስተምር። እንደዚህ አይነት ቪዲዮዎች ምንም አይነት ቪው አያገኙም ማለት ነው። በጣም ባጭሩ ይቀጫሉ። 300 ላይ ስታክ አድርጎ ይቀራሉ ማለት ነው ባጭሩ። ቀጥሎ ያለው ደግሞ በጣም ፕሮዳክሽን ወጪ አውጥታችሁ ግን ኢሞሽናል አክቲቬሽን የሌለው አይነት ቪዲዮ ነው። እንደዚህ አይነት ቪዲዮዎች ብዙ ጊዜ የፕሮሞሽን ቪዲዮዎች ናቸው ባጭሩ ማለት ነው። ያው በጣም በሚገርም ፕሮዳክሽን ኳሊቲ ነው የሚቀረጸው፣ ግን ኢሞሽናል አሮዛል ብዙ ስለሌላቸው እንደዚህ አይነት ቪዲዮዎችን ምን ነው የምታደርጉት? ቡስት ነው የምታደርጉት ማለት ነው። ለምትጠቀሙበት ሶሻል ሚዲያ ፕላትፎርም ከፍላችሁ በዶላር ከፍላችሁ ቡስት ታደርጋላችሁ፣ ሰዎች በግድ እንዲያዩ ታደርጋላችሁ። ስለዚህ ይሄንን መረዳት ያስፈልጋል። የኔ ቪዲዮ የትኛው ኳድራንት ላይ ነው ያለው የሚለውን ስትረዱ ቪዲዮአችሁ ምን ያክል እንደሚታይ እስቲሜት ታደርጋላችሁ። ዋው! እግዚአብሔርን ግን በጣም ነው የሚያምረው። በጣም ያምራል። ዞር ዞር አትበል፣ ዝም ብለህ ያዙርህ። በቃ ከዚህ በላይ ምን አለ? አንተ ልጅ ተፋታት። በጣም ታምሪያለሽ። በጣም አሪፍ ነው የሆንሽው። አሁን ከቨር ሙዚቃዎች ስትሰሪ በዚህ ነው በቃ እዚህ ነው የምንጀምረው በትልቁ። ግን ተመረጥሽው ችግር የለውም። አይኛው አሪፍ ነው። እንደዚህ ሆኖ ግን ተመሳሳይ ስታይል ትፈልጋለሽ? አሁን እኮ በቃ ቁጭ ብለሽ ዘፈንሽን እየዘፈንሽ ምናምን የራስሽ እንትን እንድታረጊ ነው። እቺኛው ወድጃታለሁ እኔ። አሁን ለእራት ምናምን ይሆናል። የእራት ስንወጣ ላግዠሪ የሆነ ቦታ ስንሄድ ሰዎች ስናገኝ ምናምን ይሄ አሪፍ ነው። ወድጃለሁ በጣም። እሺ ሌላ ደግሞ እንደዚህ ነገርስ ያምርብሻል? ተወጃለሽ? ጋይስ ወደ ሚስጥረኛው ቦታ እንግዲህ ነፂ ይዘናት መጥተናል። ቦታው እስካሁን አታውቀውም። በጣም አሪፍ ቦታ ነው። ምግብ ቤት፣ ጸዴ ምግብ ቤት፣ አሪፍ ምግብ አላቸው። ወይ
ናቲ አሚን አሺ ሰላም ነው እንዴት አወቅሽ ስግጥ ፍምስ ታውቂያለሽ የኔ እናት እሺ ካሽ አልያዝኩም በኋላ እሺ ትወጣ ሰላም ነው ሰላም እንግዲህ እነዚህ ጋር ነው ምን አይዚ ነው ምንድነው ያልሽ አይ ከራሴ ጋር እያወራሁ ምን ብለሽ ኧረ ምን ብለሽ እያወራሽ ነው እንዴ ወደ ውስጥ ነግባ እኔ እናት እንዴ ሰላም ነው ደህና ነሽ ወይ ስላየሁሽ ደስ ብሎኛል ሃይ እንዴ ሰላም ነው ወንድሜ እንዴ ነሽ ሰላም ነው ወይ አለ አይ ነጽ ማን ነው ይመራን ጋይድ አድርጎ አድናቂ ነኝ እንዴ ሰላም እሺ እዚህ ምን ነው አሪፍ አምሮብሻል አላማረባትም ነፃነቴ ነይ ላስተዋውቅሽ ዲቻ ቦይስ ይባላሉ እነዚህ ሰላም ብሏል ያው አበባ ላንቺ ነው ያው ሶማል እህታችን ነች ያው ስጦታ አበባን ዲቻው ከዚህ በፊት አይቻቸው ታውቂያለሽ እነሱም ታዋቂ ሆነዋል እሷ ድምጿ በጣም ነው የሚያምረው ትልቅ ዘፋኝ ትሆናለች እና ዛሬ ጋይስ አብረን እራት እንወጣለን ከዲቻ ቦይስ እና ነፃነት ማለት ነው ሌትስ ጎ ክትፎ ነው የምንበላው ጥብስ እሺ ሌትስ ጎ በቃ ለፊ ከቀረጻ አቋርጬ ነው ይሄን ይታወቀልኝ እስኪ ራቅ በል ትንሽ እንደ ሞዴል ዋክ እናድርግ 1 2 አሁን እንግዲህ ወይዘሪት ነፃነት እንደ ሞዴል ዋክ ታደርጋለች እስኪ በደም ኮንፊደንስ በኮንፊደንስ yes አየሽ የታባት ጀግና ስግጥ ፍምስ ስሚ ልንገርሽ አሁን ምንድነው የምናደርገው ነው ወደዚህ አንዴ ነው ስሚ ወደዚህ ኮንቨርሴሽን ምንድነው የምናደርገው መሰለሽ ፕራክቲስ እንድታደርጊ ነው ያመጣው ፕራክቲስ እንድታደርጊ ነው የበለጠ እንድትሆኚ ድምጽሽ እንዲያምር ቮካሊስት ቀጥሬልሻለሁ እሺ አመሰግናለሁ አሁን አንቺ ጎበዝ ነሽ ብዬ አስባለሁ ሰው ወጥተሽ ከሱ ጋር ትሰሪያለሽ ምናምን ማለት ነው ምን ታስቢያለሽ አሪፍ አይዲያ ማርያም የታባት ጀግና ቬኒስ እወድሻለሁ አከብርሻለሁ በጣም ደስ ብሎኛል እንኳን ደስ ብዛምሽ ግማርሽ ሜካፕ እንዳይለቅ በጣም ጎበዝ በጣም እኔ ጽፌላታለሁ ያልመለሰችልኝ እሷ ነች እና በጣም አኩርፊያት ነበር በቃ ታርቀናል ኤኒቲንግ ከጎኗ ነኝ ሁሉንም ያስ ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ ኤኒቲንግ ክሊፕሽም ላይ ምንም ነገር ላይ መሳተፍ ይችላል በደንብ ሰፖርት አደርግሻለሁ አመሰግናለሁ ጎበዝ የኔ ፍቅር ማለት ምን ልበኔም ባይን በጣም ጎበዝ ነሽ አመሰግናለሁ ያ እኔ ኦሬዲ ጽፌልሃለሁ ብያለሁ አዶኒ እና ልክ ያያሁ ሰዓት ላይ በጣም ነው የተሰማኝና ብቻ አም ፕራውድ ኦፍ ዩ እግዚአብሔር አለ ሁሌም እሺ በህይወትሽ ሁሌም እግዚአብሔርን ካስቀደምሽ አንደኛ ነሽ አሁንም አንደኛ ነሽ ደግሞ ይበልጥ እግዚአብሔርን ከፊትሽ ካረክሽው ደግሞ ጥሎ የማይጠላ አምላክ አይደል ያለ እኛ በጣም ትልቅ ቦታ ጠብቅሻለሁ እኛን ሁላ በልጠሽ ሌላ ታሪክ አይደል አንደኛ እና እንኳን ደስ አለሽ አዶኒ እግዚአብሔር ያክብረ እና አመሰግናለሁ አንተ ነው በጣም እናመሰግናለን አንቺም ታይምሽን ሰምተሽ እሺ ያቀረጻ አቋርጬ ነው እንጂ አብሬያችሁ ላቡል ደስ ይለኝ ነበር አንድ ቀን ራት እንበላለን ደስ ይለኛል እሺ ወድሻለሽ እኔም ወድሻለሁ ወዲያስ ማርያም ሽሚሽ ይቅናሽ አለው ኤኒ ታይም አለው ደውሉልኝ እሺ እንደውልሽ አጀሪው ደውል እሺ እሺ አባይ የት አለ ደስ ይለኛል እሺ ማርያም ቴንክ ዩ እሺ ትጉራው ሲል ሳተናው ነው ሲል ያኔ ጀግና
ሳይለኩ ህይወታይ በላምባ በታይ በላምባ ስሻገር ወይኒ ካድማስ ላገኝህ ስንቱን ሳሲስ ሲያምርበት መስኩ ወደይ የት ገባ የኔስ ጉዳይ በአደባባይ ወይ ወይ በአደባባይ ወይ ወይ በአደባባይ ወይ ወይ አጣው አንተን መሳይ ሲያዝለሱ መታረቂያው ክራሩ ናት መደበቂያው ያዜማል ካፋፉ ሰሜን አርጎት ባፉ ዘለገለው መልከ ዘመን ቃላዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናና ይበለኝ መቼም ታውቃለህ ሰው እንደሌለኝ እናና ይበለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ወይ ወይ በአደባባይ ወይ ወይ በአደባባይ ወይ ወይ አጣዋንት ቬሮኒካ የኔ እናት ለመጀመሪያ ጊዜ ሰላም ነሽ የኔ እናት ሲን ላቋረጥንሻ ሶሪ በጣም ነው የምትወድሽ እሷ እንግዲህ አይቻታለሁ በጣም ጎበዝ ነች እማግዛት ኤኒቲንግ አለው ከጎኗ የኔ ዓላማ እንግዲህ እሷ በቃ ቶፕ አርቲስት እንድትሆን ነው ኢትዮጵያ ውስጥ ትሆናለች በደንብ ታዲያስ ደህና ነሽ ያ እንግዲህ በጣም ነው የሚያምረው አመሰግናለሁ ሰምተሻታል በደንብ እንዴ እኔ አውቃታለሁ በአደባባይ ሰርተሽ ነበር ከዚህ በፊት ያ ታሪኮልኝ ከዛ ላገኝሽ ኮሜንት አድርጌልሽ አልመለስሽልኝ የኔ አካውንት አይደለም በማን አካውንት እንጂ ጽፌላታለሁ ማርያም የኔ አካውንት አይደለም ለዛ ነው የሰው አካውንት በአካል ሲዘፈን ሰምተሻት ታውቂያለሽ አታውቂም ሰላም ጋይስ እንዴት ናችሁ እቺ ማነች ነፃነት ትባላለች the future superstar የኢትዮጵያ ማለት ነው እንግዲህ የሆነ ቦታ እየሄድን ነው የት እንደሆነ አልነገርኳትም አይደል እንዴ ነግሬሻለሁ አልነገርኩሽም የሆነ ቦታ ልንሄድ ነው ጠብቁ ወዳችኋለሁ